የትኛውም ሀገር ትኬት ይቁረጥላት ከሱ ጋር ፏ እንድትል እንድትዝናና ጭንቀቷን እንድትረሳ ከሀገር ይዟት ወጣ። መርጧት ነው አይደለ? መርጧት ነው። ታዲያ ተገዶ ነው? ይኸውልህ አማኑ ስማኝ፣ አብርሃም ከሀገር እንዲወጣ እንደሆነ አውቀናል አይደለ? አብርሃም ደግሞ ከሀገር የሚወጣው ከሄርሜላ ጋር ነው። ከሄርሜላ ጋር አንድ ላይ እንዲወጣ ልታደርጉት ነው። ከሄርሜላ ጋር ጊዜ ሊያሳልፍ አሁን እውነታው ሄርሜላ ጋር እንዳለ አስመስላችሁ ለአብርሃም እያስረዳችሁት ነው። ከዚህ በኋላ አብርሃም የሚመርጠውን ይምረጥ፣ ለራሱም ተውለት። ግን ከሄርሜላም ጋር ሂድ ከማንም ጋር ሂድ አገባሽም። አንቺ እኮ ከሩታ ጋር ሲሆን እኮ እየተንጨረጨራችሁ ያላችሁ እናንተ በመጀመሪያ ደረጃ እህት አለክ አይደል? አንተ እኔ ሴት ልጅ ነኝ፣ አንተ ደግሞ እህት ይኖርሃል አይደለ? አለኝ። እሺ እህት ካለ እንዴት ነው የሩታ ውስጧ ላይ ያለውን ስቃይ ብዙ መከራ ያየች ሴት ናት አይደል? እንዴት አይገባህም? የፈሰሰ ውሃ አይታፈስም ይባላል። ገብቶሻል? መጀመሪያ ስህተት ሰርታለች። አሁን ስህተት እውነቱን ገብቷት ምናምን ለመመለስ በቃ ኦልሬዲ አዲስ ህይወት ጀምሯል። ገብቶሻል? አሁን ይሄንን አዲስ ህይወት ለማክሸፍ ምናምን እንዳትሞክሩ። ይኸውልህ ሩታ እንደሆነች ምርጫው ሁላችሁም ጠንቀቃችሁ ታውቃላችሁ። ሁላችሁም ጠንቀቃችሁ ታውቃላችሁ። ሁኔታው ግን ደግሞ የሆነ እየመረዛችሁት የሆነ ማይባል ነገር እያላችሁ ነው የልጁን ጭንቅላት እየደፈናችሁት ያላችሁት። ሰላም ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ከመቅዲ ጋር መጥቻለሁ። ዛሬ በጣም በአስቸኳይ ጉዳይ ነው የመጣ ነው። ማግኘት ያለብን ሰው አለ። እንግዲህ እንደምታዩት ዝናብ ብርድ ነውና ግዴታ ስለሆነብን መተናል ማለት ነው። መቅዲ ሰላም ቢያችሁ። ሰላም እንዴት ናችሁ? እኛ እንግዲህ ደህና ነን። ዛሬ ግዴታ ማግኘት ያለብን ሰው አለ። ምክንያቱም ከጀርባ ሆኖ ብዙ ነገሮችን እያደረገ ያለ ሰው ማለት አልታወቀብኝም ብሎ ነገሮችን ድብልቅልቅ እያደረገ ያለ ሰው ነው ዛሬ የምናገኘው። ማለት በቃ በዚህ ልክ ለምንድን ነው የሚሆነው? ማለት ድጋሚ ይሄንን ሰው እኔ ማገኘው በእርግጥ ይሆናል አይደለ አላቅጦ ምናምን የሚሄድ አይነት ሰው ነው። ግን ደግሞ ዛሬ የምሬን ነው የምላችሁ እኔ በፍጹም አልለቀውም እውነቱን እስኪያምን ድረስ ማለት ነው። ብዙ እያደረጉ ያሉት ነገር አለ። በጣም ብዙ ዝም ያልናቸው ነገሮች አሉ። በጣም ብዙ ማለት ነው። ሩታም ቢሆን ዝም ያለችው ብዙ የምታውቃቸው መረጃዎች አሉ። በጣም ብዙ የምታውቃቸው ማለት ነው። ማለት ይሄ እና አቤል እያደረጉ የነበሩት ነገር አቤልን አይታችሁት ከሆነ እኔ በጣም ነው የምሬን የምላችሁ። እኔ እንጃ እንዴት ነው ሰው እንደዚህ የሚል ይቅርታ ጠይቃለሁ በጣም ብዙ ነገሮችን እያለ ነበረ። የሆነ መረጃ ሰበሰብኩ ብሎ ይሄ ኤአይ የሚሰራው ነገር ብላለች ሩታም። ብዙ እኮ መረጃ ሊኖራት ይችላል፣ ግን ደግሞ በዛ ልክ እኔ መታመን የለብኝም ብላ ስላሰበች ነው ይሄ መረጃ ይኸው እንደዚህ ያደረገች እንደዚህ ሆነ እየተባለ እያለች የሌለችው ማለት ነው። እንደዛ እያለች አልሆነው ለዛ ነው። እና ብዙ ማቃቸው ነገሮች አሉ። እኔ ለእዩም በቀደም አሳይቻለሁ። ቴፋ ማለት አንተ ምንትን ብላ ከሆነ አሳይቻለሁ ላንተም በዛ ነገር ራሱ ያንን ነገር አብርሃም ቢያይ ራሱ በጣም ብዙ ለውጦች እንደሚመጡ እርግጠኛ ነኝ። ግን ደግሞ እሱ ጋር ከመድረሱ በፊት እነዚህ መረጃዎችን ማሳየት የምፈልገው ይሄ ከአብርሃም ስርስር የሚሉ ከሄርሜላ የሄርሜላ እንትን አሽከር ገርድ ምናምን ይባላል ለነሱ ነው ለነሱ ማሳየት የምፈልገው ነገር ምክንያቱም ምን እንደሚሰማቸው ቆሜ ማየት ስለምፈልግ ማለት ነው። እና አሁን እኔ የምሬን ነው በዚህ ልክ ሰው ማስመሰል ይችላል ወይ? እንጃ በዚህ ልክ እዛም እዚህም እያለ ማስመሰል ይችላል ወይ? ዝናብ እየመጣ ነው ማለት በቃ እንትን ነው ብርድ ነው ግዴታ ማግኘት ስላለብን ነው ዛሬ እዚች ጋር የቆም ነው ማለት ነው። ቆየ አይ ችግር የለውም መቅዲ። ዝናቡ ግን ዛሬ የጠራ ነው አማኑን ነው ቤተሰቦቼ አማኑን የጠራ ነውና ብዙ ነገር አውርተናል። ታውቃላችሁ ከዚህ በፊት ከአማኑ ጋር በብዙ መንገድ ተገናኝተናል። ግን ደግሞ ብዙ ሶሉሽን ይሰጠናል ብዬ ስላሰብኩ ነው ዛሬ እና እሷ ካሳየችኝ አንፃር ዛሬ አማኑ ብዙ ሶሉሽን መፍትሄ ይሰጠናል ብለን ስላሰብን ዛሬ ጠርተናል ማለት ነው። እስኪ ያለውን ነገር ከሱ ጋር እንሰማለን። እውነት ይሁን ውሸት፣ አብርሃም ላይ የተደረገው ነገር ሙሉውን አብርሃም ስለምን ለሁለት ቀን ለሶስት ቀን ከሀገር ፈለገ የሚለው ነገር ምናየው ይሆናል ማለት ነው። ደግሞ አብርሃም ለሩታ እንዳላት ሰምታችኋል። ለሁለት ቀን ለሶስት ቀን እወጣለሁ ብለዋል። ከማን ጋር እንደሚወጣ ደግሞ ግልጽ ነው ማለት በውስጥ በቃ ብዙ ነገሮችን እየተነገረው እንደሆነ እናውቃለን። በጣም ብዙ ነገሮች እየተባለ እንደሆነ እናውቃለን። አሁንም ከሄርሜላ ጋር እንደሚወጣ ግልጽ ነው። ምክንያቱም ቡዜ የምትፈልገው ከሄርሜላ ጋር እንዲሆን ነው። ብዙ አሉ ከአብርሃም ጀርባነን የሚሉ ከሄርሜላ ጀርባነን የሚሉ ብዙ የሚያሽቃብጡ ብዙ ልጆች አሉ። በሆነ መንገድ ደግሞ እኔ ከሄርሜላ ጋር እንደ ሰላም ነው ሰላም አለን። ይቅርታ ዛሬ በዚህ ብርድ ጠራን። ያው ለአንድ ጉዳይ ነው የፈለግነው ቶሎ እናፋጥነውና ጉዳዩን መቅዲ የሆነ ፋይል አሳይታኛለች እና ያሳየችኝ ፋይል እውነት ከሆነ አብርሃም ካለበት ነገር ቢያንስ ግማሽ % ሶሉሽን መፍትሄ ይሰጠዋል ብዬ አስባለሁና
አብርሃም ደግሞ ለሁለት ቀን ትናንትና አይተናል እንግዲህ ለሩታ ምን እንዳላት በዳኒ ፊት ከሀገር ሊወጣ ነው። ከሀገር ሊወጣ ስለሆነ አብርሃም ከሀገር የሚወጣበት መንገድ አብርሃም ከሀገር የሚወጣበት ሪዝኑ ምን እንደሆነ እናውቃለን። ምክንያቱም ትናንትና ማስታወስ ስለፈለገ ለብሬክ ለእረፍት ነፃ ለመሆን ሊሆን ይችላል። ግን ይሄ ፋይል እሱ ያሳየችን ፋይል አብርሃም የሚያስቀረው ነገር ነውና አንተ በዚህ ጉዳይ ልናወያየ ልንጠይቅ እሷም ደግሞ አንተን መጠየቅ የፈለገችው ነገር ስላለ ልጠይቅ ዛሬ በእኔ በኩል ጠርቻለሁ ማለት ነው። ምንድነው ፋይሉ? እስኪ ፋይሉን አሳይካለሁ። ምክንያቱም ፋይሉን አሳይችክ ምን አይነት ስሜት እንደሚሰማክ እዚች ጋር እኔ ማየት ቀጥታ አብርሃም ጋር መሄድ አቅቶኝ አይደለም፣ ግን ግዴታ ማግኘት ስላለብኝ ነው። አንተን አንድ ባንድ አገኛቸዋለሁ። ካንተ ጎን ያሉ ከሄርሜላ ምናምን እያላችሁ ብዙ የምታወሩት ነገር አለ። እኔ ስለዚህ አይመለከተኝም። ይሄ የንቀት የምታየው ነገር የንቀት ምናምን የምትለው ነገር አቁምና በስነ ስርዓት እንዲሁ እንደበቀደሙ ካንተ ጋር የሆነ ነገር ፈጥሬ ወይ የሆነ ነገር አላግጬ መሄድ አልፈልግም። እየሰማኸኝ ከሆነ ማለት ነው። ጭንቅላት እንዳለው ሰው አይምሮ እንዳለው ሰው እንደ ትልቅ ሰው ማውራት ከቻለን እናውራ በመጀመሪያ ማለት ነው። ልጅ መቅዲያው እና ለምሳሌ ግማሽ እንዳልኩኝ ነው አየሩ የተቀየረው። መጀመሪያ ስትቀጥሩኝ ቴቲ ሲደውልልኝ አየሩ ተቀይሮ ቢሆን አልመጣም ነበር፣ ግን ኦሬዲ እየመጣው ግማሽ ላይ ያለው አየሩ የተቀየረው። አሁን ከኔ ጋር ከመጨቃጨቀሽ ፋይሉ ምንድነው ብትነግሪኝ? ምንድነው አብርሃምን ከጉዞ የሚያስቀረው አይነት ፋይል፣ ትልቅ ፋይል ምን አይነት ፋይል ብትይጂ ነው? በደንብ ነው የሚያስቀረው። ምን አይነት ፋይል አስረጅኝ ወይ ማሳይ። እናንተ ይሁን ሩታ እንደሆነች ምርጫው ሁላችሁም ጠንቀቃችሁ ታውቃላችሁ። ሁኔታው ግን ደግሞ የሆነ እየመረዛችሁት የሆነ ማይባል ነገር እያላችሁ ነው የልጁን ጭንቅላት እየደፈናችሁት ያላችሁት። ገብቶሃል አይደለ? እያልኩ ያለሁት ይገባሃል። አሳይካለሁ። ፋይሉን ያሳየሁትኝ ለቴፋ ያሳየሁትኝ ፋይል አሳይሃለሁ። ግን ደግሞ ሳሳይክ ማለት በቃ ይሄ የሆነ እናንተ እንዳደረጋችሁት አድርጌ አይደለም እኔ ያመጣሁት ማለት ግልጽ ነው። እናንተ ያደረጋችሁትና እዚች ጋር ያለው ፋይል የተቀናበረና ኖርማል የሆነ ፋይል ግልጽ ነው፣ ያስታውቃል። በመጀመሪያ አንዱነት ልንገርሽ፣ ፋይል ይዘናል አብሩሽን እንደዚህ ምናምን የምትሉት የህፃን የልጅ ድራማዎቹን እዛው ማን የጀመረው በመጀመሪያ ደረጃ ማለት ነው ስነግርሽ። ሲቀጥል ደግሞ ቶታሊ አብርሃም ወደ ራሱ ተመልሷል አይደል? አሁን ላይ ወደ ራሱ ስለተመለሰ የሚያደርገውን የሚያውቅ ልጅ ነው። ራሱን ለማረጋጋት ጀስት እረፍት ፈልጎ ነው ከከተማ መውጣት የፈለገው፣ ከሀገር መውጣት የፈለገው እረፍት ፈልጎ ነው። ስለዚህ ዛሬ ላይ አንቺ ደርሰሽ ፋይል ይዣለው እንደገና ደግሞ አብርሃም ትናንትና በነበረ ህይወት ምናምን ለመክሰስ ሄርሜላም እሷንም ለመክሰስ እኛንም ለመክሰስ ዛሬ ላይ ከጠራሽኝ ያደረግሽ ያለሽው ነገር ስህተት ነው። ገብቶሻል? በቴፍሎስም በኩል እኔ ማስጠራት አይጠበቅብሽም ነበር። በስልክ መጨረስ ትችይ ነበር። በዚህም ብርድ እኔን መጥራት አይጠበቅብሽም ነበር። ገብቶሻል? አንተም ትክክል አይደለም ቴፍሎስ። ገብቶሻል? ለዚህ ለትንንሽ ነገር ከሆነ ማለት ነው። ምክንያቱም ምንም እውነት ስለሌለሽ ማለት እንዴት ነው እውነት የሌለኝ? ስለዚህ እናንተ የሚያቀርባችሁት የሰማችሁት ቮይስ ሄርሜላ ለአብርሃም ያሰማችሁ ወይ አቤል ለአብርሃም ያሰማው ቮይስ ቲርኪ ሚርኪ ነው ማለት ነው። እንደዛ ነው እያልክ ያለው ከገባክ ማለት ነው። እኛ ጋር እኮ ሙሉ እውነት ነው። እውነት የለም ሲጀመር። እንዴት ነው እውነት አለ ብለህ እንዴት ነው መናገር የምትችለው? ሲጀመር አንተ እንዲህ እኮ አፍህን ሞልተህ እኮ እንደዛ ብለህ መናገር አይችልም። እንዴት ነው እውነት አለ ብለህ የምትናገረው? እንዴት ነው በጣም ብዙ ነገር እኮ ነው ያለው አይደል? ዝም ብለን ነው። እንደዛ ቢሆን እኮ ለሩታ የላካችሁላት በጣም ብዙ ነገሮች አሉ አይደለ? እሱን ማሰማት አቅቷት አይደለም ሩታ። ገብቷል? በራሱ ሰዓት ካመነኝ ይመነኝ ብላ ነው። ምክንያቱም የልጇ አባት ስለሆነ ይሄንን ደግሞ ጠንቀቀታ። እንዴት ነው ቆይ አይምሮ እኔ እንጃ አይምሮአችሁ እንዴት ነው ግን የሚያስበው? የልጇ አባት ከፈለጋችሁ ሰላማዊ ሰልፍ ወጣችሁ መለጠፍ ትችላላችሁ። በየመንገዱ አብርሃም የሩታ የልጅ አባት ነው ብላችሁ በየመንገዱ ማስታወቂያ መስራት ትችላላችሁ። ገባሽ? ይኸውልሽ እየሰማሽኝ ነው። አብርሃምና ሄርሜላ ላይ ፋይል አለ ኦር ደግሞ አብርሃም እንደዚህ አድርጓል ሄርሜላ እንደዚህ አድርጋለች እያላችሁ እሱና እሷ ላይ የምታቀሳስሩት ነገር አቁሙ። ይኸውልህ አማኑ ስማኝ፣ አብርሃም ከሀገር እንዲወጣ እንደሆነ አውቀናል አይደለ? አብርሃም ደግሞ ከሀገር የሚወጣው ከሄርሜላ ጋር ነው። ከሄርሜላ ጋር አንድ ላይ እንዲወጣ ልታደርጉት ነው። ከሄርሜላ ጋር ጊዜ ሊያሳልፍ ከሄርሜላ ጋር እዛ ያለውን ነገር እንዲል ምናምን ነውና አሁን እውነታው ሄርሜላ ጋር እንዳለ አስመስላችሁ ለአብርሃም እያስረዳችሁት ነው። ገባ አይደለ? እያታለላችሁት ነው። ይሄ ልጅ ትላንትናውን ሩታ እንደበደለችው ኤፍሬም እንደበደለ እነሱ ያውሉ ነገር እንዳደረጉበት ሄርሜላ ደግሞ ነፃ እንደሆነች ምናምን ነው እናንተ እያረጋችሁ። ዴቭም ራሱ ከተባችሁታል በዚህ ነገር። እኔ ደግሞ በዚህ አይነት ሀሳብ ልንስማማ አንችልም። እኔም እዩም ፈረንጁም ገባ አይደለ? ስለዚህ ይሄ ነገር ብታቆሙ ይቻላችኋል፣ በኋላ ይቆጫችኋል። ምክንያቱም አብርሃም ዞሮ አሁንም ልንገር ወደ ሩታ መመለሱ አይቀርም።
ይኸውልህ አንተ ተስማማ፣ ፈረንጁ ተስማማ፣ አዩ ተስማማ፣ አልተስማማ እኛ ህይወት ላይ የሚጨምረውም የሚቀንሰውም ነገር የለም። ለምንድን ነው የማይኖረው? በመጀመሪያ ደረጃ ለምንድን ነው የማይኖረው? ሲቀጥል ደግሞ አብርሃም ከሀገርም አይደለም የፈለገበት ቦታ ተዝናንቶ መምጣት ይችላል። ገብቷል? እሱ እኮ መዝናናት ይችላል ከሚስቱ ጋር ስለሆነ ገብቷል? ከሚስቱ ጋር ከሄርሜላ ጋር ስለሆነ ገብቶሻል? ስለዛ እናንተ አዲስ ነገር በተፈጠረ ቁጥር እናንተ እኮ እግዚአብሔርን ዶሮ አዲስ ድምጽ አወጣ ብላችሁ የምትመጡ ሰዎች ናችሁ። ገብቶሻል? እንደዛ ኩኩሉሉሉ አለ ብላችሁ የምትመጡ ሰዎች ናችሁ። ስለዛ አማኑ ለምንድን ነው የምትቀልደው? አሁን እዚች ጋር በመጀመሪያ ይኸውልህ የሚጸጽትህን ነገር አታድርግ ነው እዚች ጋር እያልኩ ያለሁት። ገብቶሃል አይደለ? አንተ ነገር እያደረኩኝ አይደለም አማኑ። አንተ ሄርሜላ እና አብርሽ የተጋቡበት ሰርተፊኬት የቀበሌ ወረቀት አሳየኝ። እኔ ያኔ አምንሃለሁ። እኔ ካንተ ጎን ሆናለሁ። መቼም እኮ እንደዛ አሳየኝ። አንተ እርግጠኛ ነህ? ደግሞ ፕሮሚስ ቀለበት አሰረላት፣ አወለቀለት፣ በቃ አስወለቀት። ምን ትፈልጋለህ ከዚህ ውጪ? ባሏ ነው ሚስቷ ምናምን እያልክ ፕሮሰስ እየፈጠርክ ለምንድን ነው ሌላ ነገር የምትሄደው? ትክክለኛ ሚስቱ ሩታና ሩታ ነች። ምን መሰለህ ቴክስ አንተ አዋቂ ነኝ አብርሃም ምርጫውን ምናምን ተመረጠ በአብርሃም ምርጫ ደስተኛ ነኝ ያልከኝ ነበር አይደለ? አንተ ደግሞ ሚስቱ ናት ላይ ያልከኝ። ስማኝ በእናትህ ዝም ብለህ እንትን አትበል። ልንገርህ እንደዛ ብለሃል አይደለ ቅድም? እንደዛ አይነት ሀሳብ ካለ መጀመሪያ ፕሮሚስ አስሮ ነበር አብርሃም። ፕሮሚሱን ግን ካሰረ በኋላ ምን እንደተፈጠረ ታውቃለህ? ቶታሊ ይሄ ልጅ ደነዘዘ። ከዛ በኋላ ነገራቶች መበላሻሸት ጀመሩ። ግን አሁን ላይ እግዚአብሔር ይመስገን ወደ ራሱ ተመልሷል። የሚያደርገውን የሚያውቅ ሰው ነው። ኦልሬዲ ሁሉም ነገር የሚያውቅ ሰው ነው። ገብቶሻል መቅደስ? ጉዳዩ አንቺ ስለሆነ ነው ምን ነገር። ስለዛ ከዚህ በኋላ አብርሃም የሚመርጠውን ይምረጥ፣ ለራሱም ተውለት። ግን ከሄርሜላም ጋር ሂድ፣ ከማንም ጋር ሂድ፣ አያገባሽም። አንቺ እኮ ከሩታ ጋር ሲሆን እኮ እየተንጨረጨራችሁ ያላችሁ እናንተ። በመጀመሪያ ደረጃ ዝም በል ይኸውልህ፣ በመጀመሪያ ደረጃ ሩታ ሰው ናት። የሰው ልጅ መጀመሪያ አጥፍታለች፣ ሁላችንም እናውቃለን። አልፈልግም ግን ደግሞ አሁን እውነቱ ገባት። ከልጇ አባት ጋር መሆን ፈለገች አይደለ? ከልጇ አባት ጋር መሆን ከፈለገች ይኸውልህ ሄርሜላ እንድትጎዳ አትፈልጉም አይደል? እናንተ ማንም ይመስለኛል እናንተ ውስጥ ያላችሁ ሰዎች የሄርሜላ አለቅላቂ ምን ምንም አትፈልጉም እንድትጎዳ። አብርሃም እና ሩታ ደግሞ አንድ ላይ እንደሚሆኑ 100% እነግርሃለሁ እኔ ላንተ ማለት ነው። እየሰማኝ ከሆነ መጎዳት የለባትም ብላችሁ የምታስቡ ከሆነ ደግሞ ካሁኑኑ ነው ሄርሜላ ከአብርሃም መራቅ ያለባት። ገብቶሃል አይደለ? ሲቀጥል ደግሞ ሄርሜላ ከአብርሃም ጋር እንደምትሄድ አይተናል እኮ ገብቶሃል? ትኬት አይተናል። ትኬት ተልኮልናል ለኛ ማለት ነው። እየሰማኸኝ ከሆነ ይሄ ነገር ለምንድን ነው የሚሆነው? ለምንድነው ትኬት እስኪቆረጥ ድረስ እናንተ ናችሁ እያሽቃበጣችሁ ብዙ ነገር እያደረጋችሁ ያላችሁት አሁንም ቢሆን ማለት ነው። እየሰማኸኝ ከሆነ በአብርሃም ምርጫ አትስማሚም አንቺ? ማለት አብርሃም አልመረጠም። ይኸውልሽ ማንንም ይምረጥ ማንንም ይምረጥ አትስማሚም ወይ? ሄርሜላንም ይምረጥ ሩታንም ይምረጥ አትስማሚም? እስማማለሁ አይደለ? ለሄርሜላ የትኛውም ሀገር ትኬት ይቁረጥላት፣ ከሱ ጋር ፏ እንድትል እንድትዝናና ጭንቀቷን እንድትረሳ ከሀገር ይዟት ወጣ። መርጧት ነው አይደለ? መርጧት ነው። ታዲያ ተገዶ ነው? ታውቃለህ? ተገዶ ነው ወይ? ልመልስልህ። በደንብ ተገዶ ነው። እንዴት? ማን ነው የሚያስገድደው? እናንተ ናችሁ። የማይሆን ነገር እያደረጋችሁ፣ የማይሆን ነገር እየላካችሁለት፣ የማይሆን ነገር እንዲሰማ እያደረጋችሁት። ምክንያቱም ይሄ አቀናብራችሁ የሆነ ነገር አድርጋችሁ እያሰማችሁት፣ እንዴት ነው የማይመርጠው? ንገረኝ እስኪ። አንድ እውነት ስነግርሽ ይኸውልሽ ላለቀ ህይወት እንደ አዲስ ለመገንባት ምናምን እንዳትጥሩ። ገብቶሻል? ያበቃለት ማለት ነው። ነዶ አመድ ለሆነ ነገር እንደ አዲስ ለማቀጣጠል እሳት ለመጫር ምናምን እንዳትሞክሩ። ገብቶሻል? አልገባችሁም? የነሱ ትዳር ነዶ አልቋል። በቃ አመድ ሆኗል። አሁን እንደ አዲስ ጉዳዩን ለማንደድ ለማቀጣጠል ምናምን እንዳትሞክሩ። ገብቶሻል? ሩታ በፊትም ሰው ነው የሚመራት። አሁንም እናንተ ለመምራት እየሞከራችሁ ነው። እሷ አእምሮ አላት፣ ባለ አእምሮ ነች። የምታደርገውን ታድርግ። አብርሃም ደግሞ ትልቅ ሰው ነው፣ የሚመርጠውን ይምረጥ። ማንን መምረጥ ታውቃለህ እኮ አይተከዋል። አስጨርሽኝ፣ እየሰማሽ ነው? አስጨርሽኝ። ስለዛ ፋይል ይዣለሁ፣ የሄርሜላ ትኬት ደርሶኛል ምናምን እያልሽ እዚህ ጋር በሰው ምናምን እኛን እያስጠራሽ የሆነ ነገርም ለመፍጠር አትሞክሩ። ሾም እንትን ለማለት አትሞክሩ። ገብቶሻል? ይሄ ያለቀ ጉዳይ ነው። ስለዛ የሚገባሽ ከሆነ ሴት ልጅ ነሽ አይደል? አንቺ ሴት ልጅ ነሽ አይደል? አለክ አይደል? እህት አለክ አይደል? አንተ እኔ ሴት ልጅ ነኝ፣ አንተ ደግሞ እህት ይኖርሃል አይደል? አለኝ። እሺ እህት ካለ እንዴት ነው የሩታ ውስጧ ላይ ያለውን ስቃይ ብዙ መከራ ያየች ሴት ናት አይደል? እንዴት አይገባህም?
እስኪ ንገረኝ። እህት እንዳለው ሰው እኮ አይደለም። እኔ እኮ ምንም እኮ እናት እንዳለው ሰው እኮ አይደለም እየሆናችሁ ያላችሁት። እህት እንዳለው ሰው አይደለም እየሆናችሁ ያላችሁት። አብርሃም እኮ አይደለም ውጪልኝ አልፈልግሽም ያላት እሷ ነች። አልፈልግህም ብላ በፍርድ ቤት ተካሳ የተፋታ አለችው። ተፋቱ አይደለም መቼም ብዙ የተፋታ ሰው እናውቃለን። ሶ ጥፋት አጠፋች። ጥፋት የማያጠፋ ሰው የለም። አሁን ደግሞ ወደ ቀልቧ ተመለሰች። ነገሮችን ማገናዘብ ቻለች። ብዙ ነገሮችን አወቀች። ስለዚህ እናንተ ለምንድን ነው ጣልቃ የምትገቡት? አንተ ሀሚሩ የሆነ አለ ብሩክ ምናምን የሚባል አላችሁ፣ ብዙ ናችሁ። ለምንድን ነው ጣልቃ እየገባችሁ በተለይ ቡዜም አለችበት ጣልቃ እየገባችሁ የልጁን አይምሮ የማይሆን ነገር የምታሳዩት? አንዱነት ልንገርሽ፣ ላንተም ልንገርሽ ምን የሚባል አባባል ካወቃችሁ ማለት ነው የፈሰሰ ውሃ አይታፈስም ይባላል። ገብቶሻል? መጀመሪያ ስህተት ሰርታለች። አሁን ስህተት እውነቱን ገብቷት ምናምን ለመመለስ በቃ ኦልሬዲ አዲስ ህይወት ጀምሯል። ገብቶሻል? አሁን ይህንን አዲስ ህይወት ለማክሸፍ ምናምን እንዳትሞክሩ። አንቺ ለሩታ እንደምትቆረቆሪ እንደምታዝኝ እህት ካለሽ ሄርሜላም እንዳንቺ እህት መቁጠር አለብሽ። ገብቶሻል? ለሩታም እንደምታዝኝ ማለት ነው። በነገራችን ላይ ለሩታ በደንብ ነው ማዝነው። አሁንም ቢሆን ወደፊትም ቢሆን የሄርሜላ ህይወት አይደለም እንዴ? የሩታ ህይወት ለሩታ ህይወት እንደዚህ እንደምትበል እንደዚህ ውስጥሽ እንደሚነድ ሁላ የሄርሜላ ህይወት የጻን ልጅ ህይወት ነው፣ የጎዳና ህይወት ነው። አቡሽ አይደለም በኋላ ሲርቃት የምትቆጣው ጉዳት ይበልጣል። ስለዚህ አይደል የምትለኝ ነገር ካለ በለኝና ዝናብ እየዘነበ ነው መሄድ ያለውን ሀሳብ መቅደስ ንገሪ። በቃ እኔ ምንም ከዚህ በላይ የምጨምርልክ ነገር የለም። ማለት ዝናብም አይዝነብብን ከዚህ በላይ ባናወራ እኔም ደስ ይለኛል። ምክንያቱም የምፈልግክ ሳስል ካንሳልኝ ብዙ ምልክልክ መረጃዎች አሉ አሳይካለሁ። በቃ ከዚህ በላይ ደግሞ እኔ ካንተ ጋር እንደዚህ እየዘነበ ምክንያቱም ካንተ ጋር መከራከል አልችልም፣ አቅም የለኝም። አንተ የምታወራው ነገር የምትለው ነገር ምንም ሊገባኝ ስላልቻለ ማለት ነው።